ጤና ይስጥልኝ እንደምሰንብታችኋል። ከአንዱ ወርልድ ኒውስ አጫጭር የተመረጡ የሀገር ውስጥና የውጭ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። አንዱ ወርልድ ኒውስ ተመልካቾቻችን እንግዲህ ቀዳሚ ወደ ምናደርገው ዜናችን ስናልፍ ደቡብ አፍሪካ ነው። በደቡብ አፍሪካ እንግዲህ በስደተኛ ጠል ቡድኖች አማካኝነት ዳግም የተቀሰቀሰውን የመጤ ጥላቻና የጸረ ስደተኛ እንቅስቃሴ አፍሪካውያንን ለከፍተኛ ስጋት እየዳረገ ይገኛል። ይህን ተከትሎም የጋና መንግስት የዜጎቹን ደህንነት ለመታደግ ሲል ወደ ሀገራቸው ለመመለስ ከተመዘገቡ 800 ዜጎች መካከል የመጀመሪያዎቹን 300 ወንዶች፣ ሴቶችና ህጻናት ዛሬ ጠዋት ወደ ሀገራቸው ማጓጓዝ ጀምሯል። የጋና ከፍተኛ ኮሚሽነር ቤንጃሚን ኳሺ በሀገሪቱ የሚኖሩ 25000 ገደማ ጋናውያን ለመጠበቅ ስትራቴጂክ ይዘው እየሰሩ መሆኑንም ገልጸዋል። የጋና መንግስት በደቡብ አፍሪካ ህይወታቸው አደጋ ላይ እንደሆነ የተሰማቸውን የዜጎችን ድምፅ ሰምቷል ያለ ሲሆን ዜጎች በሀገር ውስጥም ሆነ ከሀገር ውጭ መጠበቅ የማንኛውም መንግስታዊ ግዴታ ነው ሲልም አስቀምጧል። የደቡብ አፍሪካ የሀገር ውስጥ ጉዳይ ሚኒስትር ግን ወደ ሀገራችን እንመለሳለን ካሉ 300 ጋናውያን ውስጥ በሀገሪቱ በህጋዊ መቆያ የሚችሉት 10 ያህሉ ብቻ እንደሆኑና ሌላው ጠቅላላ ሰነድ አልባ መሆናቸውንም ገልጿል። ማርች ኤንድ ማርች የተባለ የጸረ ስደተኛ ቡድን እስከ ሰኔ 23 2018 ዓ.ም ድረስ ስደተኞች እንዲወጡ ቀነ ገደብ ያስቀመጠ ሲሆን ይህን ተከትሎም ሁኔታ ወደ ከፋ የኃይል ግጭት እንዳያመራም ተሰግቷል። በዚህ ምክንያት እዚያ የሚኖሩ ጋናውያን አገሪቱ ለመኖር እንደማትመች በመግለጽ ጥለዋቸው እየወጡ እንደሚገኙ ተገልጿል። የጸረ ስደተኛ ተቃዋሚዎች ህገወጥ ስደተኞች በህዝብ አገልግሎቶች ላይ በኑሮ ውድነት ላይ ጫና ማሳደራቸውን መንግስት ጠንካራ የቁጥጥር እርምጃ መውሰድ እንዳለበትም እየተከራከሩ ይገኛሉ። ይሁን እንጂ የደቡብ አፍሪካ መንግስት ህገወጥ ስደተኞችን መቆጣጠር አስፈላጊ መሆኑን ቢያምንም በውጭ ዜጎች ላይ የሚፈጸመው ማናቸውንም ጥቃት አውግዟል ሲል ቢቢሲ ዘግቧል። ወደ ቀጣዩ መረጃችን ስናልፍ የመንገድ ትራፊክ አደጋን ለመግታት አሽከርካሪዎች በዘመናዊ አሰራር ብቃታቸው እንደገና ሊመዘር እንደሆነ የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። ሚኒስትሩ አሁን በስራ ላይ ያለው ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግ ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ሲልም ገልጿል። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ እንደሆነና የምዘና ሂደቱ ከእጅ ንክኪ ወይም ከሰው ጣልቃነት የጸዳ እንደሆነም አመላክቷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊት ቅድሚያ ስልጠና እንደሚወስዱና ከመጀመሪያው ምዝገባ ጀምሮ እስከ ስልጠናው ብሎም ምዘና ሰርቲፊኬሽን ድረስ ያለው አጠቃላይ ሂደት በዘመናዊ ሲስተም እንደሚመራ ነው እንግዲህ ሚኒስትሩ ያመላክተው። ይህ ስራ ለመስራት ሚኒስትሩ ኤስዲኤስ ሴፍቲ ኤንድ ድራይቪንግ ስኪልስ ከተባለ ኃላፊነቱ የተወሰነ የግል ማህበር ጋር የስራ ውል ስምምነት መፈረሙን አስታውቋል። ሁሉም አሽከርካሪዎች አዲሱን የብቃት ምዘና በመውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ የቁጥጥር ስርዓት እንደሚዘረጋም ሚኒስትሩ ተናግሯል። ወደ ሌላኛው ዘገባችን ስናልፍ የኢትዮጵያ ብሔራዊ ምርጫ ቦርድ ሰኞ ግንቦት 24 2018 ዓ.ም የሚካሄደውን የሰባተኛውን ጠቅላላ ምርጫ ድምፅ አሰጣጥን በተመለከተ ዛሬ ማብራሪያ ሰጥቷል። ቦርዱ ዜጎች ዕለቱን ለድምፅ መስጫ ብቻ መጠቀማቸው ስለሚያስፈልግ የፌዴራል እና የክልል መንግስታት ተቋማት ግንቦት 24 2018 ዓ.ም ስራ ዝግ እንዲያደርጉም ጥሪ አቅርቧል። ዜጎች ዕለቱን ለድምፅ ብቻ መጠቀማቸው ስለሚያስፈልግ በፌዴራል እና በክልል የሚገኙ ማንኛውም መንግስታዊ ያልሆኑና መንግስታዊ ድርጅቶች እንዲሁም የግል ተቋማት በተመሳሳይ ግንቦት 24 2018 ዝግ እንዲያደርጉ ጥሪ አቅርቧል። የአስቸኳይ ጊዜ አገልግሎት የሚሰጡ ተቋማት፣ ሆስፒታል፣ የዕለት ዕለት አገልግሎት ሰጪ፣ ሆቴል፣ ሬስቶራንት፣ የትራንስፖርት አገልግሎት በዝግ ቀናት የሚያደርጉትን አገልግሎት በተመሳሳይ እንዲያከናውኑም የመተባበር ግዴታውን እንዲወጡም ቦርዱ አሳውቋል። በመጨረሻም ተመልካቾቻችን ግዙፉና ዘመናዊ የላፍቶ ስፔሻላይዝድ ሆስፒታል ግንባታ ተጠናቆ አገልግሎት መስጠት መጀመሩ ተገልጿል። ሆስፒታሉ በ5.4 ሄክታር መሬት ላይ ነው ያረፈው። 17 ዘመናዊ ህንፃዎች ያሉት 500 አልጋዎችንም አካቷል። ሆስፒታሉ በሰው ሰራሽ አስተውሎት ኤአይ የታገዘ የዲጂታል የቅድመ ካንሰርና ድህረ ካንሰር ምርመራ ማሽን ጨምሮ ሌሎች ዘመናዊ የህክምና ቴክኖሎጂዎችንም አካቷል። ባለ 3 ቴስላ ኤምአርኤ ማሽን፣ ባለ 640 ስላይስ ሲቲ ስካን፣ በድምፅ የሚታዘዝ የካቴራይዜሽን ላቦራቶሪ፣
የሲሪዲ ማሞግራፊ መሳሪያ እንዲሁም የሮቦቲክስ ላቦራቶሪ መሳሪያንም አካቷል። ቴክኖሎጂዎቹ በሀገር ውስጥ ውስብስብ የሆኑ የጤና እክሎችን የመመርመርና የማከም አቅምን በእጅጉ ያሻሽላል ተብሎም ይጠበቃል። መረጃውን ያገኘነው ከጤና ጥበቃ ሚኒስቴር ነው።